ሰላም ጤና ይስጥልን የማህበራዊ ሚዲያ ተከታታዮቻችን፣ ይህ በምዕራብ አዲስ አበባ አነስተኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት የትምህርትና መረጃ አቅርቦት ስራ ሂደት የሚተላለፍ የትምህርት መርሃ ግብር ነው። ስሜ ኃይለ ሩፋኤል የኑርጊ ይባላል። የግብር ከፋዮች ትምህርት መሪ ባለሙያ ነኝ። በዛሬው ዕለት ስለ ታክስ ከፋዮች ምዝገባን የምንመለከተው ይሆናል። በገቢ ግብር አዋጅና ንግድ ሕጉ መሰረት አንድ አዲስ ግብር ከፋይ በምን መልኩና ምንን አሟልተው ለግብር ከፋይነት መመዝገብ እንዳለበት ያውሳል። በዚህም መሰረት አዳዲስ ግብር ከፋዮች ይመዘገባሉ ስንል ምን ማለታችን ነው የሚለውን አብረን እናያለን። ለታክስ ከፋይነት የመመዝገብ ግዴታ ያለባቸው መመዝገብ እንዳለባቸው በአዋጁ የተቀመጠውን መሰረት አድርገው ለምሳሌ ፒኤልሲዎች፣ ማህበራቶች፣ የአክሲዮን ማህበራት፣ የሃይማኖት ተቋማት፣ ኤንጂኦዎች፣ የመንግስት ባለበጀት መስሪያ ቤቶች፣ አጠቃላይ የተቋማት መመዝገብ እንዳለባቸው መመሪያው ያስቀምጣል። እንዲህ ከሆነ እንግዲህ የትኞቹ ምን መስፈርቶች ማሟላት አለባቸው የሚለውን አንድ በአንድ እንመለከታለን። ቅድሚያ ለታክስ ከፋይነት ወይ ደግሞ ለንግድ የተቋቋመ ድርጅት መሟላት ያለባቸው አዲስ ግብር ከፋይ ሆኖ ለመመዝገብ ምን ማሟላት እንዳለባቸው እንመለከታለን። ከዚህም አንጻር አንድ ግብር ከፋይ ለመጀመሪያ ጊዜ ለአዲስ ግብር ከፋይነት ለመመዝገብ የመጀመሪያ መስፈርቱ ስም ማሰየም፣ የሚመዘገብበትን የንግድ ስም ማሰየም ይሆናል። ይህንን ንግድ ስያሜ የሚያገኘው ከንግድ ቢሮ ነው፣ ወይ ደግሞ የሚሰራበት አካባቢ የንግድ ቢሮውን ለመክፈት ባሰበበት በዛ የሚኖርበትን ክፍለ ከተማ ወይ ደግሞ የሚሰራበትን ክፍለ ከተማ አካባቢ ያለው ንግድ ቢሮ ሄዶ የንግድ ስያሜውን ያሰይማል። የተሰየመውን ንግድ ስያሜ ወይ ደግሞ ለድርጅቱ የተሰጠውን ከዚህ በፊት ያልተያዘውን ንግድ ስያሜ ይዞ ወደ ሰነዶች መሄድ ይገደዳል። ሰነዶች ሄደው የመመስረቻውና የንግድ ስርዓቱ ወይ ደግሞ እሱ የሚያቋቁመው ንግድ የሚገዛበትን የመመስረቻና የመተዳደሪያ ደንብ ማጸደቅ ይጠበቅበታል። ይህንን ስም ስያሜ ካሰየመ እንዲሁም ደግሞ የመመስረቻ መተዳደሪያ ደንብ ካወጣ በኋላ መሄድ ያለበት የት ነው? ወደ ገቢዎች ወይ ደግሞ ስራውን ሊያከናውን የሚችልበትን እንደየ ክፍለ ከተማ ተወስኖ ስላለ የተለያዩ ቅርንጫፍ ጽሕፈት ቤቶች ስላሉ ወደሚሄድበትን ወይ ደግሞ ሊሰራው ያሰበበትን ክፍለ ከተማ መነሻ አድርገው ወደ ገቢዎች ቅርንጫፍ ጽሕፈት ቤት ይሄዳል። ሲሄድ ይዞ መሄድ ያለባቸው ዋና ዋና ነገሮች የተሰየመው የንግድ ስያሜ እንዲሁ ደግሞ በሰነዶች የተረጋገጠ የመመስረቻና መተዳደሪያ ደንብ ይዞ መሄድ ይጠበቅበታል። ከዚህ ተጨማሪ ድርጅቱ የመመስረቻ መተዳደሪያ ደንቦች ላይ የተጻፉ አስፈላጊ ሁኔታዎቹ እንዳሉ ሆነው ይህንን ድርጅት የሚመሩ የድርጅቱ ስራ አስኪያጅ የቅርብ ጊዜ ከ6 ወር ወዲህ የተነሳ ፎቶግራፍ፣ የአሻራ ፋይዳ ቁጥር፣ የግል ቲን ነምበር እና የታደሰ ፓስፖርት ወይ መታወቂያ መረጃ ይዞ መሄድ አለበት። እንዲሁም በተጨማሪ የአክሲዮን ባለቤቶች የሙሉ መረጃ ይጠይቃል። የቲን ነምበር ፋይዳቸውን፣ እንዲሁም የስራ አስኪያጅም ከሆነ ምክትል ስራ አስኪያጆችም ካሉ አንድ ድርጅት ውስጥ ስራ አስኪያጅ፣ ምክትል ስራ አስኪያጅ እንዲሁም ደግሞ የሌሎቹ የአክሲዮን ባለቤቶች ሊኖሩ ስለሚችሉ እነዛዎቹን የሚያመለክት መረጃ፣ ትክክለኛ መረጃ ማቅረብ ይገደዳል ማለት ነው። ይህንን ካሟላ በባለሙያው ወይ ደግሞ ይህንን የሬጅስትሬሽን ባለሙያው ይህንን ማሟላታቸውን ካረጋገጠ በኋላ በገቢዎች ቅርንጫፍ ጽሕፈት ቤት በየቅርንጫፍ ጽሕፈት ቤቱ ያለውን መሟላት ያለባቸው ፎርማት ወደ 5 ገጽ የሚሆኑ አሉ። ይህንን 5 ገጽ ይዘው
ወስደው በትክክል መሙላት ያለበትን ይሞላል ማለት ነው። ይህንን ከሞላና እሱ ይዞ የመጣ መመስረቻ መተዳደሪያ፣ ስም ስያሜ፣ የስራ አስኪያጁን ሙሉ መረጃ ይዞ ካቀረበ እንዲሁም ደግሞ የድርጅቱን አድራሻ ትክክለኛ አድራሻን የሚያሳይ የክራይ ውል ክራይ ድርጅቱ የተከራየ ከሆነ ቢሮውን የተከራየ ከሆነ የክራይ ውሉን የድርጅቱ ደግሞ የሚሰራበት ቦታ የራሱ ህንፃ ከሆነ ደግሞ ካርታውን ድርጅቱን የሚያሳይ ሙሉ መረጃውን የድርጅቱ ሀብት መሆኑን ካርታ ይዞ መምጣት ይጠበቅበታል። ይህንን የተጠቃለለ መረጃ መሟላት ያለበትን መረጃ ካሟላ በኋላ ባለሙያው ይህንን መሟላቱን ካረጋገጠ በኋላ የታክስ ከፋይነት የመለያ ቁጥር ቲን ሰርቲፊኬት አትሞ ይሰጠዋል ማለት ነው። ይህንን ከወሰደ በኋላ የግብር ከፋይ ወዴት ነው የሚሄደው ማለት ነው? አሁን እንግዲህ ድርጅት ሆነ ህልውና ኖረ ማለት ነው። ይህንን ይዞ ቲን ሰርቲፊኬቱን ይዞ ወደ ንግድ ፊት ወይ ደግሞ ስም ስያሜ ወዳሰየመበት የንግድ ቢሮ መሄድ ይጠበቅበታል። እዛ ሄደው ንግድ ምዝገባና ወይ ዋና ምዝገባ ተብሎ የሚጠራ ንግድ ምዝገባና የንግድ ፍቃድ ይሰጠዋል ማለት ነው። ከዚህ ቀን ጀምሮ እንግዲህ ድርጅቱ እንደ ማንኛውም ድርጅት በህግ ፊት ስልጣን ያለው መብት ያለው ድርጅት ሆኖ ይቀጥላል ማለት ነው። ከዚህ በኋላ እንግዲህ ለታክስ ጉዳይ ከታክስ አንጻር ምን ይጠበቅበታል የሚለው ድርጅቱ ከነገደ የንግድን ሁኔታ ይቀጥላል። ንግድ ፍቃድ እንዳወጣ ደግሞ ቀጥታ ስራ ውስጥ ላይገባ ይችል ይሆናል። የሆነ ሆኖ ግን ከዚህ በኋላ ያሉ ስቴፖች ወደ ደረሰኞች የማሳተም ቫት መውሰድ ወዘተ እንዲህ አይነት ነገሮችን ይቀጥላል ማለት ነው። ስለዚህ አንድ ድርጅት ህልውና ለመኖር ድርጅት ለመሆን ከጅምሩ ተመዝግቦ የቲን መለያ ቁጥር ሰርቲፊኬት እስከሚወስድ ድረስ መሟላት ያለባቸው ቅድመ ሁኔታዎች በጥቂቱ እነዚህ ይሆናሉ ማለት ነው። እስካሁን ያየነው በአጠቃላይ ለንግድ የተመዘገበን ድርጅት ምን ማሟላት እንዳለባቸው እና ምንን አሟልቶ ቲን መለያ ቁጥርን መውሰድ እንደሚጠበቅበት ያየንበት መንገድ ነው። አሁን ደግሞ ኤንጂኦ ቢሆንስ፣ የሃይማኖት ተቋማት ቢሆን፣ የመንግስት ባለበጀት መስሪያ ቤቶች ቢሆኑ እነዚህ ተመሳሳይ ለንግድ ለተቋቋመ ድርጅት ተመሳሳይ መረጃዎች ይጠበቁበታል ወይ የሚል ደግሞ እንመልከት። ለምሳሌ የሃይማኖት ተቋማት ወይ ኤንጂኦ የሚለውን እንውሰድ። እነዚህ ድርጅቶች ዋና ሀሳቢያቸው ንግድ መነገድ ስላልሆነ ነገር ግን መመዝገብ የሚገደዱበት ለምንድን ነው ቲን ነምበር መውሰድ እነዚህን ፕሮሰሶች መከተል ያለባቸው የሚለው ጥያቄ ስለሚመጣ በምን መልክ ሊመዘገቡ እንደሚገባ ደግሞ እነዚህ የሃይማኖት ተቋማት ቢሆኑ ለምሳሌ የሃይማኖት ተቋማት ሊመዘገብ ሲመጣ ማቅረብ የሚገደደው አንዱ ከሃይማኖት ተቋሙን የሃይማኖትን ተቋማትን የሚመራ የሚያስተዳድር አካል የተመዘገበ መሆን አለበት። መጀመሪያ ተመዝግቦ በሃይማኖት ተቋምነት ውስጥ እውቅና ያለ ሆኖ ሲገኝ ከዛ ይህ እውቅና ሰጪው አካል ለዚህ ድርጅት መሆን እንደሚችል ሰርቲፊኬት መስጠት አለበት። ስለዚህ ሰርቲፊኬቱ የስም ስያሜው እዛ ላይ ስለሚገኝ እውቅና ተሰጥቶታል ማለት ነው። ይህንን ምን ማድረግ ይጠበቅበታል? ሰርቲፋይድ ማድረግ አለበት። ያንን ሰርቲፊኬትና ይህ ደግሞ የሚተዳደርበትን መተዳደሪያ ደንብ እንዲሁም ድርጅቱ የሚቋቋምበትን ትክክለኛ አድራሻ የሚያሳይ ሙሉ መረጃ ይዞ መምጣት አለበት። ይህ ማለት ቤቱ የራሳቸው ከሆነ ወይ ደግሞ የሚቋቋሙበት ስፍራ የድርጅቱ ሀብት ከሆነ እንደ ቀድሞ የካርታውን የሚያሳየውን ትክክለኛ ቦታን የሚያሳይ ካርታ፣ ካለዛ ደግሞ የተከራየ ከሆነ የክራይ ውል ይዞ መምጣት ይጠበቅበታል። ስለዚህ የክራይ ውሉን፣ ሰርቲፊኬቱን እንዲሁም ደግሞ ድርጅቱን እንዲመራ የተሾመ በሹመት
በምደባ ሊሆን ይችላል። እንደየሁኔታቸው ድርጅቱን እንዲመራ የአሳይን የተደረገ ወይ ደግሞ ስልጣን የተሰጠው ሪፕሬዘንት የሆነው ሰው እሱን የሚመለከት ሙሉ መረጃ ይዞ መምጣት ይጠበቅበታል። ይህንን የተሾመ ድርጅቱን የሚመራ ግለሰብ ሙሉ መረጃን የሚያሳይ የፋይዳ በቅርብ ጊዜ የተነሳ ጉርድ ፎቶ እንዲሁም የግል ቲን ነምበር እነዚህዎቹ ሙሉ ግለሰብ የሚያሳይ መረጃ ማቅረብ ይጠበቅበታል። ይህንን ካቀረበ በኋላ ትክክል መሆኑ ከተረጋገጠ በባለሙያ ከተረጋገጠ በኋላ ቀጥሎ ያለው ገቢዎች የሚያዘጋጀው ወይ ደግሞ በየቅርንጫፍ ጽሕፈት ቤቱ ተቋሙ አዘጋጅቶ ያስቀመጣቸው ፎርማቶች አሉ። እነዚህም ፎርማቶችን አሟልተው የሚሰጠውን የመለያ ቁጥር ይሰጠዋል ማለት ነው። የመለያ ቁጥር ቲን ሰርቲፊኬት ይሰጣቸዋል ማለት ነው። ስለዚህ ቲን ሰርቲፊኬት እንዲሰጠው ያስገደደው ዋናው ዓላማ ሰራተኞች ይኖሩታል። በዚህ ሃይማኖት ተቋማት ኤንጂኦም ቢሆኑ ሰራተኞች ይኖሩታል። ለሰራተኞች ደሞዝ ይከፈላል። ከነዚህ ሰራተኞች የሚከፈለው ደሞዝ ላይ ስራ ግብርና ጡረታ ሰብስቦ ለመንግስት ሪፖርት የማድረግ ግዴታ ስላለበት፣ የቤት ክራይ ከሆነ ደግሞ የሚኖርበት ወይ ቢሮ ተከራይቶ ከሆነ ደግሞ እነዚህ እንደየሁኔታቸው ከቢሮ ክራይ ዊዝ ሆልድ አድርገው ለመንግስት ሪፖርት ማድረግ ስለሚጠበቅበት፣ በሌላም በኩል ድርጅቱ ገቢ ማስገኛ ስራ ላይ መሰማራትም ስለሚችል እንዲህ አይነት ሁኔታ ከተፈጠረ ደግሞ እንደ ማንኛውም ነጋዴ በሰብቲን ተመዝግበው ንግድ ፍቃድ አውጥተው ደረሰኝ አሳትመው እነዚህዎቹን ስራዎች ሰርተው እንደ ማንኛውም ነጋዴ ገቢ ማግኘትና በሚያገኘው ገቢ ደግሞ ድርጅቱን ሰፖርት ማድረግ ስለሚችል ተነጥለው በሰብቲን የሚያገኘውን ንግድ እንደ ማንኛውም ነጋዴ ታክስ የመክፈል ግዴታ ስላለበት ታክስ እንዲመዘገብ ለግብርነት ከፋይነት እንዲመዘገብ የሚያስገድደው አንዱ ይሄኛው ነው ማለት ነው። እንጂዎችንም ብንወስደው ተመሳሳይ ከዚህ ለንግድ ካልተቋቋሙት ድርጅቶች ጋር ከሃይማኖት ተቋማት ጋር ተመሳሳይና ተቀራራቢ የመመዝገቢያ ግዴታ የሚጣልበት መሆኑን የምናሳውቀው ይሆናል ማለት ነው። ስለዚህ አሁን አንድ ድርጅት ሆነዋል፣ ተመዝግበዋል፣ ቲን ሰርቲፊኬት የግብር ከፋይ መለያ ቁጥር ወስደዋል። ከዚህ ንግድ ምዝገባና ንግድ ፍቃድ ወስደዋል። ከዚህ በኋላ ምን ያድርግ፣ ምን ይጠበቅበታል የሚለውን እንመልከት። ደረሰኝን የማሳተም ስርዓት ይጀምራል። ይህ ማለት ቀድሞ የነበረው የቲኦቲ ደረሰኝ በመሃል ቢያንስ ንግድ ፍቃድ ካወጣበትና ቫት የሚመዘገብበት መካከል ያለው በቲኦቲ የማስተናገድ ሁኔታ ነበር። አሁን በአዲሱ ገቢ ግብር አዋጅ ቲኦቲ ከዚህ በኋላ ከስራ ስለወጣ የማንጠቀም ከመሆኑ የተነሳ አንድ ድርጅት ንግድ ፍቃድ ካወጣበት ቀን ጀምሮ ለንግድ የተቋቋመ ከታክሱ ነፃ ከሆኑቱ በቀር ቫት የመመዝገብ ግዴታ ውስጥ ይገባል። ከዘርፉ የተጨማሪ እሴት ታክስ የማያስመዘግባቸው ካልሆኑ በቀር ንግድ ፍቃድ ያወጣው ድርጅት በሙሉ በየቅርንጫፎቻቸው ሄደው የተጨማሪ እሴት ታክስ ምዝገባ ማከናወን ይጠበቅባቸዋል። የተጨማሪ እሴት ታክስ ተመዝግበው ሰርቲፊኬቱን ከወሰዱ በኋላ ቀጣዩ ደረሰኝን የማሳተም ሁኔታ ይጀምራሉ ማለት ነው። በሌላ በኩል ዘርፋቸው ቫት ተመዝጋቢ የማያደርጋቸው ሆኖ ሲገኝ ደግሞ በአጠቃላይ እነዚህም የዊዞልዲንግ ደረሰኝ፣ የፐርቼዚንግ ቮቸር ደረሰኝ እና ገንዘብ መቀበያ ደረሰኞችን የማሳተም ግዴታ ይጠበቅባቸዋል ማለት ነው። አጠቃላይ አንድ ግብር ከፋይ ኤንጂኦም ይሁን የሃይማኖት ተቋማትም ይሁኑ የመንግስት ባለበጀት መስሪያ ቤቶችም ይሁኑ መንግስት መስሪያ ቤት አጠቃላይ ልማት ድርጅቶችም ይሁኑ ለንግድ የተቋቋመ ድርጅትም ቢሆን ደረሰኝ የማሳተም ግዴታ ስላለባቸው እንደየ አይነታቸው እንደየዘርፋቸውና እንደሚጠበቅባቸው ደረሰኞችን የማሳተም ግዴታ
አለባቸው ማለት ነው። የዛሬ መርሃ ግብር በዚህ ላይ የምናጠናቅቅ ይሆናል። በሚቀጥለው በሌላ መርሃ ግብር እስከምንገናኝ መልካም ጊዜ